ወንድ ልጅ በሳምንት ስንት ጊዜ ነው ግንኙነት ማድረግ ያለበት? አንድ ወንድ ለግንኙነት ያለው ፍላጎት ጤነኛ ከሆነ በሳምንት ከ2 እስከ 3 ከፍ ሊል ይችላል። በተለይ ደግሞ ጧት ብልቱ የቆመበት ጊዜ ሌሊት 9 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ ቴስቶስትሮን ሆርሞኑ በጣም ከፍ ስለሚል የግንኙነት ፍላጎቱ ከፍ ይላል። ስለዚህ ማታም ሆነ ጧት ግንኙነት ማድረግ ይፈልጋል ማለት ነው። ስለዚህ 3 ግዴታ ካልሞላ የግንኙነት ፍላጎት የለውም ማለት አይደለም። አንዳንድ ሰዎች ስትረስ ሊሆኑ ይችላሉ፣ በስራ ሊደክማቸው ይችላል ምናምንና የግንኙነት ፍላጎት ሊቀንስ ይችላል። ሳይንሱ እንደዚህ ግዴታ ግንኙነት መደረግ አለበት የሚባል ነገር የለም ወይ እንደዚህ አይነት ግንኙነት ካላደረገ በቃ ችግር ይፈጠርበታል ምናምን የሚባል ነገር የለም። የፍላጎት ማነስ አለበት የሚባለው አንድ ወንድ ከሳምንት ከወር ስትረስም ኖረበት አልኖረበት ስራ ላይ የተቀየረ ነገር ባይኖርም የሚያደክመውን ነገር ባይኖርም የግንኙነት ፍላጎቱ ድርግምግም የሚል ነገር ከሆነ በቃ ጭራሽ ፍላጎት ከሌለው የዛኔ ችግር አለ ማለት ነው። ስለዚህ እሱ ሆርሞን ላይ ወይም ሳይኮሎጂ ላይ ያሉ ችግሮች ሊኖሩ ይችላሉ፣ መታየት ይችላል ማለት ነው። ማንኛውም ሰው በተወሰነ መታከም ከፈልጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሪ ሁሉ ጊዜ ክፍት ነው። ባይ ባይ።